1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ለሚቀጥለው 100 ዓመትን ይዋጋል እንጂ ሚኖ ህይወት የለም። ይሄንን ያውቃሉ። ኢምፖሲብል ነገር ነው የሞከሩት ተመነሻው። እኔ እንደ 100 ዓመት ቢታገል ማንስ ወክላሽ አያሸንፍም። 100 ዓመት በምንም አይነት ሁኔታ ድል እንደማያደርጉ ያውቃሉ። በፍጹም ይሄ ግልጽ ይመስለኛል። እንኳን እነሱ ቀርቶ ሌላም ኃይል ተሰባስቦ በቀጥታ ግልጽ ወረራ አድርጎም 100 አይደለም 1 ሚሊዮን % እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል ዝሜልኩና አይችልም። አይሆንም። መንግስት አሁን ያለበት የአቅም ደረጃ እንደዛም ይሞከር አይደለም። የተሻለ ሰው፣ የተሻለ ገንዘብ፣ የተሻለ መሳሪያ፣ የተሻለ ነገር አለ። የተሻለ ደግሞ ያለው ያቆማል ማለት ነው። ኃይል አለ እንዳልኳችሁ ለእናንተ ለማጣናት እና ግብዝ የሆነ ቋንቋ አይደለም እናገረው። ከፍተኛ ፖቴንሻል ያለው ሀገር ነው። ካስፈለገ ለዚህ ጉዳይ ኑሮ ነው ከተባለ በሽፍትነት በሬብልስ በሚመስል ነገር ከእንግዲህ በኋላ የኢትዮጵያን መንግስት መጣል ሳይሆን መነቅነቅ። ይህንን ሪቨርስ ነገር ፓወር የለም ያለ ራሱ ሸንጎ በስተቀር ነው። በሙሉ ላይ ነው ንጉስማ የሚያደርገው ነው። ክላሽ መንግስታት መጣል በዚህ ዘመን በዓለም ሁሉ የማይቻል በኢትዮጵያ ደግሞ በፍጹም አበደን አይቻልም። በክላሽ መንግስት መጣል አይቻልም። በአፈሙዝ ግን በፍጹም ባስቦት ያልቃ ሁሉንም ነገር ጥሎ ወደ ወንበዴ ግብ ቢያመራ ምን እንደማድረግ እንደሚችል እናውቃለን። 3 ክላሽ ከያዝ በ3 ክላሽ መመዘን አስቸጋሪ ነው። መንግስት ስለሆነ በደረሰ መሰረት ነው። ስለዚህ አሁን የኛ ድርሻ ምንድነው? ወንበዴ ማድረግ የሚችለው ጓዶች